ቃል እንድንማር ልቤን ስለሞላው ጌታ ኢየሱስ ዛሬ በሆነ ሳይድ እንደሚያነቃንና ወጣትነታችንን ለክብር የሚያደርገውን ሐሳብ እግዚአብሔር እንደሚያካፍለን አምናለሁ። ድምጽ ይሰማል? አዎ ይሰማል። እሺ ዘፍጥረት ምዕራፍ 47 ቁጥር 8 ላይ ያለውን እግዚአብሔርን ቃል እኔ እናንተ በደንብ እንድትከታተሉኝ ጠይቃችኋለሁ። ዘፍጥረት ምዕራፍ 47 ቁጥር 7 ጀምሮ እንዲላል ዮሴፍም ያዕቆብን አባቱን አስገብቶ በፈርዖን ፊት አቆመው። ያዕቆብም ፈርዖንን ባረከው። ፈርዖንም ያዕቆብን የዕድሜህ ዘመን ስንት ዓመት ነው አለው። ያዕቆብም ለፈርዖን አለው የእንግድነት ዘመኔ 130 ዓመት ነው። የሕይወት ዘመኖቼ ጥቂትም ክፉም ሆኑብኝ። አባቶቼ በእንግድነት የተቀመጡበትን ዘመን አያህሉም እያለ ይቀጥላል። ትንሽ ስለ ያዕቆብ ባክግራውንድ እንድንይዝ እፈልጋለሁ። ያዕቆብ ማለት ያቅብ፣ ያስቀር፣ ይጠብቅ፣ ያግድ፣ ይከልክል ማለት ነው። ወይም ደግሞ ተረከዝ መያዝ ማለት ነው። ይህ የሆነው እንዴት ነው ከተባለ የመንትያ ወንድሙን የኤሳውን ተረከዝ ይዞ ስለተወለደ ነው። ዘፍጥረት ምዕራፍ 25 ከቁጥር 24 ጀምሮ መመልከት እንችላለን። ያዕቆብ የሚታወቅበት ማንነቱ በአታላይነቱና በታጋይነቱ ነው። ከደመነፍስ እስከ ጉልምስናው የህይወት ዘመኑ ህይወቱ የተሞላው በትግል ነው። እንግዲህ ሁላችሁም እንደምታውቁት ትግል አቅምን አንዳንዴም ደግሞ ብልጠትን ይጠይቃል እና ስለ ብኩርና ምንም ዕውቀት ባልነበረበት ዘመን ጭራሽ በእናቱ ማህፀን ውስጥ ሆኖ ቀድሞ የሚወጣውን የወንድሙን የኤሳውን ተረከዝ ይዞ ቀድሞ ለመወለድ መታገል የጀመረው ያዕቆብ አድጎም ህይወቱ በትግል የተሞላ ነው። እንግዲህ ኤሳው ታላቅየው በአደን የተጠመደ የሜዳ ሰው ሲሆን ያዕቆብ ጭምተኛ መሳይ የቤት ሰው ሆነ። ያዕቆብ አንድ ነገር ያደርጋል። ሁልጊዜ ባገኘው አማራጭ ሁሉ ያዕቆብ የበረከትን መንገድ ሲያሳድድ፣ ታላቁ ኤሳው ደግሞ ያለ ትግል በእጁ የገባውን ብኩርና ቸል የሚል ሰነፍ ሰው ሆነ። ያዕቆብ በእናቱ የተሰጠውን ትወና በሚገባ ተወጥቶ ዘፍጥረት ምዕራፍ 26 እና 27 ስንመለከት በእናቱ የተሰጠውን ትወና በሚገባ ተውኖ ሽማግሌ አባቱን ይስሐቅን አታሎ የብኩርናውን በረከትና ስልጣን ከኤሳው እጅ ሲመነትፍ እናያለን። ዘፍጥረት ምዕራፍ 27 ቁጥር 22 ጀምሮ ማለት ነው። እና ከኤሳው የወሰደው የበረከት ስልጣንና ምንድነው የብኩርና ስልጣንና በረከት የኤሳው የዘመን ሁሉ ጠላት አደረገው ያዕቆብ ማለት ነው። ስለዚህ ያዕቆብ ከኤሳው ጋር በመጣላቱ ከአባቱና ከእናቱ ቤት እንዲኮበልል ያዕቆብን አድርጎታል። እና ደግሞ የሚገርማችሁ ያዕቆብ ከእናትና ከአባቱ ቤት ኮብልሎ የሄደው የእናቱ ወንድም ወደሆነ አጎቱ ወደሆነው ወደ ላባ ቤት ነው የገባው። አጎቱ ላባ ደግሞ ከርሱ የባሰ ጮሌ ነበር። ዘፍጥረት ምዕራፍ 29ን ማየት እንችላለን ከቁጥር 28 ጀምሮና ያዕቆብ ለላባ ሊገዛ ላባም ራሔልን ሊሰጠው ኪዳን በመካከል ገቡ። በደንብ ስሙ። ያዕቆብ ለአጎቱ ለላባ ሊገዛ፣ አጎቱ ላባ ደግሞ ራሔልን ሊሰጠው ኪዳን በመካከል ገቡ። ያዕቆብ ራሔልን ይወዳት ነበርና መጽሐፍ እንደሚናገር ዘፍጥረት 29 ቁጥር 18 ጀምሮ ማየት ትችላላችሁ። ያዕቆብን ይወዳት ነበርና ደስ ያለው 7 ዓመት እንደ 7 ቀን ሆነለትና ተገዛ ይላል ቃሉ ሲናገር። ደስ ያለው ስለ ራሔል፣ ስለ ላባ ልጅ፣ ስለ ሁለተኛይቱ ልጅ ያዕቆብ ደስ ያለው 7ቱ የባርነት ዓመት እንደ 7 ቀን ሆነለት እና ቀኑ ሲደርስ ልጅህን ስጠኝ አለው። ሰርግ ተደረገ፣ ተበላ፣ ተጠጣ።
ሲመሽ ላባ ራሔልን ሳይሆን ሊያን ወስዶ ዘለፋ ከምትባል ሰራተኛ ጋር ለያዕቆብ ሰጠው። ያዕቆብ ሲነጋ እቅፉ ያለችው ራሔል ሳትሆን ሊያ ነች። ልክ እንደ አባታችን ልክ እንደ አብርሃም እንደ ይሁዳ ከእንቅልፍ እንደ አዳም ከእንቅልፉ ሲነቃ እቺ አጥንት ከአጥንቴ ስጋም ከስጋ አይደለችም ያለው እንዲህ ነው ያለው ያዕቆብ። ምክንያቱም 7 ዓመት የተገዛላትን ራሔልን ሳይሆን ሊያን ነበር ያዕቆብ ላባ በእቅፍ ውስጥ ያኖረው። እንዴ እኔ እኮ የተገዛሁልህ ስለ ራሔል ነው፣ ለምን እንዲህ አረክብኝ አለ። ላባም በጣም በሚያስደንቅ ሁኔታ በባህላችን ታላቂቷ ሳለች ታናሺቱን መስጠት ወግ አይደለም፣ ስለዚህ 1 ሳምንት ከሊያ ጋር የጫጉላ ጊዜን አሳልፍና ለራሔል ሌላ 7 ዓመት ታገለግለኛለህ አለው። ዘፍጥረት 29 ከ26 ጀምሮ ስንመለከት ማለት ነው። ይሄ በጣም የሚያስደንቅ ነው ወገኖች። ከእንደገና ሌላ ባርነት። አንድ ነገር አስተውሉ ወዳጆቼ፣ የመለኮት ምሪት የሌለው ጅማሬ ሁልጊዜ ትርፉ ባርነት፣ ፍርሃት ነው። እግዚአብሔር የሌለበት መለኮት የሌለበት እያንዳንዱ ጅማሬና መንገዶች ትርፉ ባርነት ነው። እንደዚህ ልባርካችሁ፣ ነፍሳችሁን እንደ ወፍ ተቅበዝባዥ ከሚያደርግ ስፍራችሁን ከሚለቅቅ ሰላማችሁን ከሚያጎድል ተንከራታች ከሚያደርግ ምርጫ እግዚአብሔር በኢየሱስ ስም ይጠብቃችሁ። አታላዩ ያዕቆብ ይገርመኛል። ጮሌው ያዕቆብ በአታላዩ ላባ 20 ምናምን ዓመታትን ተታለለ። ከኛ የባሱ ብዙ ክፎች አሉ በነገራችን እና ብዙ ዘመኑን ላባ አታለለው። ያዕቆብ አታላዩ በላባ ቢታለልም ነገር ግን ከላባ ጋር የገባው መራራ ትግል ጠንካራ ሰው አድርጎታል። እና ባዶ እጁን የኮበለለው ስደተኛ ዘፍጥረት 32:10 ስንመለከት እጅግ ባለጠጋና 2 ክፍል ሰራዊት ያለው ሚስትም ልጆችም እንዲሁም በባሪያዎች የታጀበ ሰው ሆነ። አሁን እዛ ቦታ ዘፍጥረት ምዕራፍ 47 ላይ ለወስዳችሁ ስለፈለኩ ነው አካሄዱ። ባዶ እጁን የኮበለለው ያዕቆብ ባለጠጋ ሆኖ ተመለሰ። እርግጥ ነው የእርሱ የሆነለት አምላክ ባዶ እጃችንን አይሸኝም እና በብዙ ሀብትና በብዙ ባለጠግነት ያዕቆብ ወደ አባቱ ቤት ሊመለስ ተነሳ። ዘፍጥረት ምዕራፍ 32 ላይ በደንብ መመልከት እንችላለን። ጊዜ ስለሌለኝ ነው ጥቅሶቹን ለማንበብ ያልቻልኩት። ያዕቆብ በህይወቱ የሚፈልገው ነገር በሙሉ በትግል በብልጠት ያገኘ ሰው ነው። ያዕቆብ ከአጎቱ ቤት ኮብልሎ ወደ አባቱ ቤት ተመለሰ። ዘፍጥረት 32ን በደንብ መረዳትና ማመብ እንችላለን። ከላባ ቤት ሲወጣ አንድ ነገር አለ። ያዕቆብ ከላባ ቤት ሲወጣ ከፊት ለፊት ኤሳው ይጠብቀዋል፣ ከኋላ ደግሞ ላባ ያሳድደው ነበርና ፍርሃት ውስጥ ገባ። በሁለት መሃል ያለው ያዕቆብ ከፊት የሚጠብቀው ኤሳው አለ፣ በድሎት ብኩርናውን ቀምቶት የዘመናት ጠላቱ የሆነ ኤሳው አለ። ከኋላ ደግሞ ልክ እስራኤላውያንን ለብዙ ዘመናት የገዛ ፈርዖን እንደሚከተላቸው ልክ እንደዛ ላባ አለ እና የያዕቆብን መኮብለል የሰማው ላባ ተቆጥቶ ሲነሳ በላባና በያዕቆብ መካከል እግዚአብሔር ጣልቃ ገባ እና ያዕቆብ ወደ እረፍት ስፍራው እንደተመለሰ የሰማው ላባ ሊያስቆመው እንደገና ወደ ኋላ ሊመልሰው ከእረፍት ስፍራው ሊያዘገየው ተነሳ። እግዚአብሔር ግን አስጠነቀቀው። ዘፍጥረት 31 ላይ ይሄን ላንብብላችሁ። ቁጥር 22 ላይ እንደዚህ ይላል። ዘፍጥረት 31 ቁጥር 22 በጌታ በኢየሱስ ስም አነባለሁ። እንዲህ ይላል። በሶስተኛው ቀን የያዕቆብን መኮብለል ለላባ ተነገረው። ከወንድሞቹ ጋር ሆኖ የ7 ቀን መንገድ ያህል ተከተለው። በገላድም ተራራ ላይ ደረሰበት። እግዚአብሔርም ወደ ሶርያው ሰው ወደ ላባ በሌሊት መጥቶ ያዕቆብን ክፉ ነገር እንዳትናገረው ተጠንቀቅ አለው ይላል። በኢየሱስ
ተጠንቀቀ። ባሪያ ሊያደርገው በሚፈልገውና በያዕቆብ መካከል እግዚአብሔር ጣልቃ ገባና የያዕቆብን መንገድ የነፃ መንገድ አደረገ። ላባ ክፉ ሳያደርግበት ተው። አሁን ያዕቆብ የኋላ አሳዳጁ በእግዚአብሔር ተመቶለት፣ ነገር ግን አንድ የሚቀረው ማን አለ? ኤሳው አለ። ያዕቆብ ኤሳውን ከማግኘቱ በፊት ቤተሰቡን ንብረቱን በሙሉ በያዕቆብ ወንዝ ላይ ካሻገረና ከምንድነው እሱ ብቻው ወደ ኋላ ከቀረ በኋላ ከአንድ አካል ጋር ሲታገል ዘፍጥረት ምዕራፍ 32 ላይ እንመለከታለን። ድምጽ ይሰማል ወዳጆች? ይሰማል። እሺ አመሰግናለሁ። ዘፍጥረት ምዕራፍ 32 ላይ ለያዕቆብ የሽግግር ወቅት ነው። የያቦቅ ወንዝ ማዶ ላይ የቀረው ያዕቆብ ፍጹም የሆነ መለኮታዊ መነካት ሲነካ የምንመለከትበት ስፍራ ነው። ከቁጥር 22 ጀምሮ መመልከት እንችላለን። ብላችሁ ዘፍጥረት ምዕራፍ 32 ቁጥር 22 ላይ በዚያች ሌሊት ተነሳ፣ ሁለቱ ሚስቶችና ሁለት ባሪያዎቹን 11ዱንም ልጆቹን ወስዶ የያቦቅን ወንዝ አሻገራቸው፣ ወሰዳቸው፣ ወንዙንም አሻገራቸው፣ ከብቱን ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈው ባየ ጊዜ የጭኑን ሹልዳ ነካው። ያዕቆብም የጭኑን ሹልዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋ ቀላልቷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባልም፣ ከእግዚአብሔርም ከሰውም ጋር ታግለ አሸንፈሃልና። ዋው! ያዕቆብ ገና የህይወቱን ብርቱ ፈተናዎች ጨርሶ የነጻነት ጮራ ማየቱ ነው። ግን ደግሞ ሌላ ትግል አጋጠመ። በትግሉ ወቅት የኃይል ሚዛኑ ወደ ያዕቆብ እያደላ ነበር። ሰውየው ማንም ይሁን ማንም እየተሸነፈ ነው። የሚታገለው አካል የያዕቆብ ብርታት ጭኑ እንደሆነ ሲገባው ወይም ሲያስተውል ጭኑ መሰበር ነበረበትና የጭኑን ሹልዳ ነካው ይላል። ያዕቆብም መዛል ጀመረ ይላል። ይገርመኛል። ጭኑን ነካው ነው የሚለው፣ ጠቅን ያደረገው ግን የያዕቆብ ጭን መደንዘዝ መዛል ጀመረ። ጭኑን አልመታውም፣ ነካን ያደረገው፣ ከዛንስ መዛል ጀመረ። ያዕቆብ አንድ ነገር አስተዋለ። በዚህ መሃል ያዕቆብ አንድ ነገር ተረዳ። የሚታገለው ከኤሳው ከላባም ጋር እንዳልሆነና ከእንግዳ ክስተት ጋር እየታገለ እንደሆነ አስተዋለ። የሚታገለው አካል ደግሞ በብርሃን ፊቱ እንዲታይ ስላልፈለገ ሊነጋ ቀላልቷልና ልቀቀኝ አለው። ያዕቆብ አይሆንም፣ ካልባረከኝ አልለቅህም አለው። በኢየሱስ ስም ዋት! ኤሳው ምንድነው የሚፈልገው? የሌለውስ ነገር ምንድነው? ወዳጆቼ ለካ መባረክ ከእግዚአብሔር ፈቃድ የወጣን ነገር መቀበል ነው። ወዳጆቼ ያለ እግዚአብሔር ፈቃድ ያገኘናቸው ያለ እግዚአብሔር መንገድ ውስጥ ሳንሄድ የሰበሰብናቸው መልካም ነገሮች ሁሉ ዋጋቸው ትንሽ ነው። እሱ ባለጠጋ ነው፣ ብዙ ክብር አለው፣ ግን በእግዚአብሔር መንገድ ውስጥ አልሄደም። ባረከው። ምን አለው? እስራኤል የሚል ስም ሰጠው። ወዳጆቼ መባረክ ለካ በእግዚአብሔር መነካት ነው። ከዚህ በኋላ ያዕቆብ ወደ ቤተሰቡ ተሻገረ። ኤሳውም አገኘው፣ ምሕረት አደረገለት። ከምዕራፍ 34 ጀምሮ እንደገና ምስቅልቅል ህይወቱ ቀጠለ። የያዕቆብ ልጁ ዲና ተደፈረች። ከዚህ የተነሳ ስምዖንና ሌዊ የተባሉ ልጆቹ በበቀል የከተማውን ወንድ ልጆች በሙሉ ገደሉ። ሚስቱ ራሔል ስትወልድ ሞተች። ልጁም ሮቤል ከአባቱ ሚስት ጋር ተኛ። ዮሴፍ እንደሞተ በውሸት ተነገረው። ሊጽናና በማይችል ሐዘን ውስጥ ወደቀ። የዮሴፍ የህይወት መንገድ አሁን ቅድም ባነበብነው ዘፍጥረት ምዕራፍ 47 ቁጥር 8 ላይ በፈርዖን ፊት አቆመ። ያዕቆብ በፈርዖን ፊት የቆመው ይህ ሁሉ ህይወት አልፎ ነው። ዋናው መልእክቴችን ነች። ባጭር ደቂቃ ጨርሳለሁ። እዚህ ጋር ነው ዋናው መልእክት እና ያዕቆብ ዝም ብሎ አይደለም ዘመኑን ትንሽ ያደረገው። ቁጥር 40 ምዕራፍ 47 ቁጥር 8 እንዲህ ይላል፣
ቁጥር 47 ጀምሮ ላምብ ወደግሜ ዮሴፍ የያዕቆብን አባት ያዕቆብን አባቱን አስገብቶ በፈርዖን ፊት አቆመው። ያዕቆብን ፈርዖንን ባረከው። ፈርዖንም ያዕቆብን የዕድሜህ ዘመን ስንት ዓመት ነው አለው። ያዕቆብም ለፈርዖን አለው የእንግድነት ዘመኔ 130 ዓመት ነው። የሕይወት ዘመኖቼ ጥቂትም ክፉም ሆኑብኛል። በኢየሱስ ፈርዖን የዘመኔ ቁጥር ስንት ነው አለው። ያዕቆብ ይህን ጥያቄ መጠየቅ የሚሻ አይመስለኝም። ለምን ከተባለ ትናንትናው ምቾት የሚሰጠው ሰው አይመስለኝም። ለምን እግዚአብሔርን ለመቅደም ብሎ በቀየሰው መንገድ ስደት፣ ፍርሃት፣ ባርነት፣ ሐዘን ትርፉ የሆነው ሰው ያዕቆብ በትክክል አሰላና የእንግድነት ዘመኔ ጥቂት ሆነብኛል። ይህንን ቢል አይፈረድበትም ወዳጆች። ምክንያቱም እግዚአብሔር የሚመዝነው የእድሜያችንን ቁጥር ሳይሆን በውስጡ የሰራነውን ቁም ነገር ነው። ተራራ የሚያህል ቁጥር ይዘን የቁጥሩን ያህል የማይመዝን ያለ እግዚአብሔር ሐሳብ የሚኖር እልፍ አለ። ያዕቆብ 130 ዓመት ነው፣ ግን ጥቂት ሆነብኛል። የሁለትና የሶስት ትውልድ ዕድሜ ይዘን ለራሳችን ትውልድ መልስ መሆን ያቃተን እልፍ ነው። ወዳጆች ኢየሱስ ዓለምን ያናወጠው ኢየሱስ እኛን የተቤዠ የእግዚአብሔርን ፈቃድ ፈጽሞ የጨረሰው 33 ዓመት ነው። ያዕቆብ 4 እጥፍ ኖሯል ከኢየሱስ፣ ግን ጥቂት ሆነብኛል። በኢየሱስ ክርስቶስ ያንዳንድ ሰው ዘመን ዕድሜ በሆነ ወቅት የነበረ የዙምባቤ ብር የሚባል አለ ካስታወሳችሁ። የዙምባቤ ብር ቫልዩ ያጣበት ማለት ነው። ይሄ ጋሪ ታውቃላችሁ፣ የሚገፋ በእጅ የሚገፋው ጋሪ ላይ ብር ተከማችቶ አሉ። እሱን ብር ማንም አይወስደውም፣ ገልብጠው ጋሪውን ይወስዱት ነበር። ብሩ ቫልዩ የሌለው ብዙ የዕድሜ ቁልላት ግን ዋጋ የሌለው። እግዚአብሔር ከዛ ህይወት ይጠብቃል። በተሰጣችሁ ዘመን መባከን ሳይሆን የተመደበላችሁን የታየላችሁን የእግዚአብሔርን ሐሳብ ጨርሶ ፈጽሞ አገልግላችሁ ማለፍ ይሆንላችሁ። እንደ ያዕቆብ በዕድሜያችሁ ማምሻ ላይ የማትቆጩበት የማትጸጸቱበትን ህይወት እግዚአብሔር ይስጣችሁ። እንደ ያዕቆብ እግዚአብሔር በሌለበት ክብሩን በማይገልጥበት ዘመናችንን እየጨረስን ወይም ዘመናችን ጥቂት በሚያደርግብን ህይወት ውስጥ ራሳችንን ካገኘነው ሁል ጊዜ እዚህ ምን ትሰራለህ ብለን ራሳችንን ገስጸን ማውጣት አለብን። ዘመናችን ጥቂት የሚያደርግ ሰፈር ራሳችንን ካገኘ ጎትተን በጸጋው ኃይል ከዛ ህይወት ውስጥ ራሳችንን ማውጣት አለብን። ወዳጆቼ ዘመናችንን የክብር የሚያደርገውን ሁለት ነገር አይቼ ልጨርስ ባለችኝ 10 ደቂቃ። ዘመናችንን የክብር ማድረግ የሚችለው ምንድነው? አንደኛ ስፍራን ማወቅ፣ በስፍራችን ደግሞ እግዚአብሔርን መጠበቅ ነው። ምናልባት ምጽፉ ካላችሁ ልድገመው። ስፍራን ማወቅ፣ በስፍራችን እግዚአብሔርን መጠበቅ። ምናልባት እንደ ያዕቆብ በዚህ መንገድ ውስጥ እየተጓዝን ትርፍ በሌለው እግዚአብሔር በማይፈልገው ስፍራ እየኖርን ግን እግዚአብሔርን እየጠበቅን የሚመስለን እግዚአብሔርን እየሰማን የሚመስለን ሰዎች እንኖራለን። ወዳጆች እግዚአብሔር የትም አይጠበቅም። እርሱ የሚጠበቅበት ስፍራ አለ። በራሳችን ዓለም እየኖርን እግዚአብሔርን መጠበቅ አይቻልም። ያዕቆብ ትዝ ካላችሁ ኢሳይያስ ላይ ያዕቆብ ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች እያለ ሲናገር እግዚአብሔር ኖ እንዲህ አትበል አለው። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ አለ እግዚአብሔር ሲናገር። አያችሁ፣ መተማመን ወይም እምነት እግዚአብሔርን የምትጠብቅበት ስፍራ ነው። ህብረት፣ ጸሎት እግዚአብሔርን የምትጠብቅበት ስፍራ ነው። የእግዚአብሔርን ስፍራ የያዘ ሰው ደግሞ ሁሉ ጊዜ ተጽዕኖ ይፈጥራል። ወዳጆች የመለኮታዊ ጉብኝት ምንጩ እግዚአብሔር በሚፈልገን ስፍራ ወይም በመጠበቂያችን ላይ መጠበቅ ነው።
አዎ እግዚአብሔር በሚፈልገው ቦታ ሆነናል ማለት ለኛ የተመቸ ላይሆን ይችላል። ነገር ግን እግዚአብሔር አብሮን አለ፣ በእኛም እየሰራ ነው ማለት ነው። እግዚአብሔር በሚፈልገው ቦታ መሆን ምቾት ላይሰጥ ይችላል። ግን አንድ ነገር ያረጋግጥልናል፣ እግዚአብሔር አብሮን አለ፣ በእኛም ደግሞ እየሰራ ነው ማለት ነው። ምናልባት የዚህ ዘመን ትልቅ ሰማዕትነት ምንድነው ከተባለ እግዚአብሔር በሚፈልገው ስፍራ መቀመጥ። ወዳጆች እግዚአብሔርን በመጠበቅ የተበጠሰውን የቀጠሉ አሉ፣ የሞተውን ሕያው ያደረጉ አሉ፣ መካንነትን በፍሬ የለወጡ ብዙዎች ናቸው። ሰው በሩጫው እግዚአብሔርን አይቀድምም። ይልቁንም 25 ዓመት መጠበቅ አለመቻል እንደ አብርሃም የብዙ ሺህ ዓመት ጠላትነትን ይወልዳል። እግዚአብሔርን ባለመጠበቅ የምትሄድበት ህይወት ደግሞ ፍጹም ደስታን የማታገኝበት ህይወት ውስጥ ነው የምትገባው። ሰው ወዳጆች ከሰው የምንጠብቅበት ብዙ ምክንያቶች አሉ። ከጌታችን ከኢየሱስ ክርስቶስ ግን ብዙ ይጠበቃል። የእግዚአብሔርን ያህል የትልቅነቱን ያህል እንጠብቃለን። ወዳጆቼ እግዚአብሔርን መጠበቅ ይሁን። ብዙ ጊዜ እግዚአብሔርን መጠበቅ ማለት የሚመስለን መቀደም ይመስለናል። መቅረትም መቅደምም አይደለም። እግዚአብሔርን መጠበቅ ምን ማለት ነው ከተባለ ነገሮቻችን ፍጻሜና መደምደሚያ አግኝተው ያለቀና ሙሉ ነገር ከእግዚአብሔር መቀበል። ለዚህ ሐና በቂ ነች። 7 ልጅ መውለድ አይጠበቅባትም፣ መቅደምም አይጠበቅባትም። እግዚአብሔርን መጠበቅ ማለት ነገራችን ፍጻሜ አግኝቶ መደምደሚያ አግኝቶ ያለቀና ሙሉ ነገርን ከእግዚአብሔር መቀበል። ከዳን እስከ ቤርሳቤ የሚሰማ ከሚናገር ቤት አፍ አንዲት ቃል መሬት ማታርፍ እልቅ ጠንቅቅ ያለ ነገር የተቀበለችው ግን በምን? እግዚአብሔርን በመጠበቅ ውስጥ። እንዴት ነበር የምትጠብቀው? በእምነት በጸሎት መስዋዕት በማቅረብ ወደ ሴሎ እየሄደች በማንባት ከእግዚአብሔር ጋር በመገናኘት። ራሳችንን፣ ጥማታችንን፣ ጸሎታችንን ከጌታ ጋር ያለን ህብረትን ፈትሽ። ከ5 እና ከ10 ዓመት በኋላ ለምታመጡት መለኮታዊ ተጽዕኖ ለሚገለጥብን የመለኮት አጀንዳ የዛሬው ስፍራችን ወሳኝ። ወዳጆቼ የማትወጡትን ቦታና የማታሸንፉትን ትግል ተው። የማትወጡት ቦታ ካላችሁ፣ የማታሸንፉት ትግል ውስጥ ካላችሁ ተው፣ ሽሹ። ጥሩ ሽሽት የድል ያህል ይቆጠራል በእግዚአብሔር ዘንድ። የፍጻሜያችን ጠላት ከሆኑ በሐዘን በቁጭት እንድንኖር ከሚያደርጉን እንውጣና ወደ እግዚአብሔር ስፍራ ወደ እግዚአብሔር ሐሳብ እንምጣ። እድሜ ወይም ዘመን ተከርክሞ ከ900 ወደ 80 ወርዷል። በትክክል ካሰላነው 80 ዓመት 80 ቀን የተሰጠንን ለመፈጸም በጣም አጭር ጊዜ ነው ያለው። በሌላ የሚባክን ህይወት ሊኖረን በፍጹም አይገባም። እንደዚህ ልባርካችሁ በእውነት በእድሜያችሁ ፍጻሜ እንደ ያዕቆብ የምትጸጸቱ ሳይሆን በእድሜያችን ፍጻሜ እንደ ኢየሱስ ዮሐንስ 17 ላይ የሰጠኸኝን ሥራ ፈጽሜ በምድር አከበርኩ እንዳለ በኢየሱስ ስም ፈጽማችሁ ጨርሳችሁ እግዚአብሔርን ታከብሩ ዘንድ እግዚአብሔር በስፍራው ያኑራችሁ። እግዚአብሔር በስፍራው በእድሜያችሁ መጨረሻ ላይ ደም እንባ የምታለቅሱ ሳይሆን ሰማይን ሰማይ ያሰኘ የሰማይ ድምቀት የሆነውን ኢየሱስን ትኩር ብላችሁ በእምነት እያያችሁ በፊቱ የማታፍሩ ሰዎች እግዚአብሔር ያድርጋችሁ። በእግዚአብሔር ፊት የማትሸማቀቁ የማታፍሩ፣ ጉልበታችሁን፣ ዘመናችሁን፣ ትዳራችሁን፣ ገንዘባችሁን፣ አይምሯችሁን እግዚአብሔር ሁለንተናችሁን አንጠፍጥፎ ለክብሩ ይጠቀምበት። በኢየሱስ ስም ይጠቀምበት።
በሌላ የሚባክን ህይወት ሊኖረን አይገባም። የመጨረሻው በ2 ደቂቃ ጨርሳለሁ። ከእግዚአብሔር ጋር ያለንን ህብረት ማሳደግ፣ ፌሎሺፕ በጸሎት ከእግዚአብሔር ቃል ጋር ባለን ህብረት ማሳደግ፣ በህብረት ማሳደግ። ወዳጆች ሁላችንም በጌታ ነን። ሁላችንም የእግዚአብሔር ልጆች ነን። ሁላችንም ጸድቀናል። ሁላችንም በእግዚአብሔር ፊት እኩል ነን። ግን ደግሞ ሁላችንም ለእግዚአብሔር ህብረት የምንሰጠው ቦታ እኩል አይደለም። ለምን እንደሆነ አላውቅም። ስለዚህ ክርስትና ኖርማል ከሆነ በህይወታችን ውስጥ ዳንጀረስ ላይ ነው ያለነው፣ አደጋ ላይ ነው ያለነው። ክርስትና አሁን ኖርማል እየሆነ ነው በህይወታችን ውስጥ። ስለዚህ ኖርማል ከሆነ ዓለም ወይም ኑሮ ለማምለጥና ከእግዚአብሔር ጋር ያለን ግንኙነት ሲሆን ይሆናል፣ ሲቀር ይቀራል ከሚል ሐሳብ ለመውጣት መንፈሳዊ ጥማት ያስፈልገናል፣ ረሃብ ያስፈልገናል፣ ፌሎሺፕ ያስፈልገናል። አማኝ መጮህ፣ ማልቀስ፣ ኡኡ ማለት ያለበት ከኪሱ ገንዘብ ከጎኑ ሰው ሲያጣ ሳይሆን ልቡ ለመንፈሳዊ ነገር ለእግዚአብሔር ህብረት ረሃብ ፍላጎት ሲያጣ ነው። ረሃብ ካጣችሁ፣ መሻት ካጣችሁ፣ ለመንፈሳዊ ነገር ሴንሲቲቭ መሆን ካልቻላችሁ ያን አደጋ ላይ ነው። የሀገሬ ሰው እንደዚህ ይላል፣ ሞት ሲጀምር ወደ እግር ይቀዘቅዛል ይላል። ሞት ሲጀምር ወደ እግር ይቀዘቅዛል ምን ማለት ነው? ሞት ሲቀዘቅዝ ወደ እግር ሞት ሲጀምር ወደ እግር ይቀዘቅዛል ማለት ወደ መንፈሳዊ መንገድ ሳመጣው እግሮቻችን ወደ እግዚአብሔር መፍጠን፣ ወደ ጸሎት፣ ወደ ቃሉ መፍጠንን ትተው መቀዝቀዝ ከጀመሩ ወደ ሞት እየሄድን። አልገባችሁ? በኢየሱስ ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ። የስ ደስታ ወደ ማጣት ከመጣ ወደ እግዚአብሔር ቤት እንሂድ ስንባል አማራጭ ማየት ከጀመርን እግሮቻችን ወደ እግዚአብሔር መገስገስ ካቆሙ ወደ ዴድ መንገድ ወደ ሞት መንገድ ውስጥ ያለን። ጌታ ኢየሱስ እግሮቻችንን ወደሱ ያፍጥን። ህይወታችን ለክብር ማድረግ የሚችለው መንፈስ ቅዱስ። እኔ ይገርመኛል። እኛ ማንም ነን ባይዘው እኛ ተውት። እኔ በእርግጠኝነት ሁላችንም እዚህ ያለን ሰዎች እንደ ሀብታምም መናጢም ደሃም ልንሆን እንችላለን። ተውት። ዳዊት የሚባል ንጉስ ባለጠጋ የሆነ ሰው መዝሙር 63 ላይ የገዛ ልጁ አቤሴሎም አሳዶት ከቤተ መንግስት ምድረ በዳ ላይ ሆኖ የናፈቀው አንድ ነገር ነው፣ የእግዚአብሔር ፕሬዘንስ። ይኸው ንግስና አይደለም የናፈቀው ሰውየው፣ የሆነ የቤተ መንግስቱ ክብር አይደለም ነው የሚበላው፣ ኔቨር። እሱ አልናፈቀው። በመቅደስ ክብርን አይ ዘንድ ነፍሴ እሱን ትናፍቃለች ትጠማለች አለ። ይሄ ባለጠጋ ናፍቆቱ የእግዚአብሔር ህብረት ነው። ለዛ ነው እግዚአብሔር ባይዘው የሚገለጥበት። ዳዊት እረኛም ሆኖ ከእግዚአብሔር ጋር የጠበቀ ህብረት አለው። ነክሶም ወደ ንግስና ሲመጣ መኳንንቶቹ ደጆችን ክፈቱ የክብር ንጉስ ይግባ ነው ያለው። እታችም ላይም ተመሳሳይ ነው ለእግዚአብሔር። አንሶም ከፍ ብሎ ለእግዚአብሔር ያለው ፌሎሺፕ ተመሳሳይ ነው። እንዴት እግዚአብሔር ያከብረው ይህን ሰው? እንዴት በገዛ ዘመኑ እግዚአብሔርን አገልግሎ አንቀላፋ ይባልለት? በኢየሱስ በዘመናችሁ እግዚአብሔርን አገልግላችሁ ማለፍ ይሁንላችሁ። እንደዚህ ባርካችኋለሁ በኢየሱስ ክርስቶስ ስም።
አንቆ የሚይዝ የሚያጣብቅ መንፈሳዊ ረሃብ በኢየሱስ ስም ያገኘን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ለእህትና ለወንድሞች ይጸልያል። ወደ አንተ የሚገፋ መለኮታዊ ፍቅር፣ ወደ አንተ ወስዶ የሚተክል መለኮታዊ ረሃብ በኢየሱስ ስም እንዲያገኘን እንጸልያለን። ሁለንተናን አንጠፍጥፎ የሚጠቀም ያንተ መንፈስ በእኛ እንዲገለጥ በኢየሱስ ክርስቶስ ስም ቃሉን ሜዲቴት የሚያደርግ የሚጸልይ ጸጋን የሚካፈል ህብረት የሚያደርግ ማንነት እንዲኖራቸው በኢየሱስ ክርስቶስ ስም እንጸልያለን። ያለ መከልከል አንተን የሚራብ የሚጠማ ማንነት ስጣቸው። ከዚህ ብዙ ድምጽ ከሚሰማበት ዓለም በኢየሱስ ክርስቶስ ስም ያንተን ድምጽ ለይተው መስማት እንዲችሉ የጠበቀ ህብረት ካንተ ጋር እንዲኖራቸው ነፍሳቸው በቃል ተሰንጋ እንድትያዝ በኢየሱስ ስም መንፈሳቸው በመንፈስ ታስሮ እንዲያዝ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም የልባቸው ናፍቆት፣ የአእምሮአቸው እሳቤ፣ የእግራቸው እንቅስቃሴ በኢየሱስ ክርስቶስ ስም የእያንዳንዱ ነገራቸው አክቲቪቲ ያንተ ሐሳብ እንዲሆን በኢየሱስ ስም ጸልያለሁ። ሲተጉ እንድታገኛቸው፣ ሲፈልጉ እንድታገኛቸው በኢየሱስ ስም ጸልያለሁ። ይህን ስለምታደርግ ደግሞ አመሰግናለሁ። ለክብር ስለምታቆማቸው አመሰግናለሁ። ዘመናቸውን ጨርሰ ስለምትጠቀም፣ ስለማይከስሩ፣ ስለማይጸጸቱ በዚህ በእንግድነት ዓለም እንግዶች ናቸው። እግዚአብሔር እዚህ ነዋሪ የለም፣ እዚህ ከራሚ የለም፣ እዚህ ቤት የለንም። ቤታችን ሰማይ ነው። ቤታችን ኢየሩሳሌም ነው። ማለዳ ይሆናል፣ ብርሃን ይሆናል። ኢየሱስ ይመጣል፣ ይነጋል። እንደ ሩቅ ሀገር ተጓዦች እንሄዳለን። ወገባችን እንታጠቃለን፣ ጫማችን እናረጋለን፣ ዘንጋችን እንይዛለን። በኢየሱስ ስም እንዲያ እንድንኖር ሬዲ እንድታደርገን በኢየሱስ ስም እንጸልያለን። ብርሃን በሕይወታቸው እንዲሆን ጸልያለሁ። ስለ ሁሉ እናመሰግንሃለን በኢየሱስ ስም አሜን።